በአዲስ አበባ በሴቶች የተፈጸሙ ከፍተኛና አስፈሪ ወንጀሎች። በ2015 ዓመተ ምህረት የ20 ዓመቷ ህሊና ፌስቡክ ላይ ሰለሞን የሚባል ሰው ጋር ተዋወቀች። አንድ ሰውን ገድላ ማስረጃ ከላከችለት 2 ሚሊዮን ብር እንደሚከፍላት ይነግራታል። ግን ሰለሞን እውነቱን አልነበረም። ገና 21 ዓመቱን ያልደፈነ አማን ነበር የሚባለው ሀብታም ሰውም አልነበረም። አንድ ክፉ እና ተንኮለኛ ሰው ብቻ ነበር። ህሊና በእሱ ላይ እምነት አሳደረች። የ19 ዓመቷን ጓደኛዋን ዚክራን ለመግደል ወሰነች። ዚክራ የአእምሮ ችግር ያለባት ወጣት ነች። ከዚያም 2 የሰፈር ጓደኞቿን ካሌብ እና ዳንኤልን አብረዋት እንዲሳተፉ አረገች። ልጆቹ ዚክራን ወክ እናርግ በማለት ወደ ከተማ ዳር ይዘዋት ሄዱ። ገለልተኛ ቦታ ላይ እንደደረሱ በፕላስተር እጅና እግሯን በማሰር ይገድሏታል። ህሊና ከወንጀሉ በኋላ ወዲያውኑ ታሰረች እና አማን ላይ ጠቆመች። ሁለቱም ወንጀለኞች የ30 ዓመት የእስር ፍርድ ተፈረደባቸው። ካሌብና ዳንኤልም የ15 ዓመት የእስር ፍርድ ተፈረደባቸው።